የመኖሪያ ቤት ትኩረት ይሰጠው ሲባል እንሰማለን። በጣም ነው ትኩረት የሰጠነው። መንግስት እንዳለ ቤት ገንብቶ ያቅርብልኝ የሚል አይነት ዝንባሌ ያለው በመሆኑ ብዙ ቤት ያልተገነባ እስከሚመስለን ድረስ የመኖሪያ ቤት ትኩረት ይሰጠው ሲባል እንሰማለን። በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው እያልኩ ያለሁት። መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር። በዚህ ሩብ ዓመት ከ12000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከ12000 በላይ ከዚህ ውስጥ ወደ 4090 የሚሆኑትን በበጎ አድራጎት ነው የገነባነው። በበጎ አድራጎት በርካታ ባለሀብቶች ገንዘባቸውን አውጥተው ከኛ ጋር የገነቡት ነው። በነፃ ለህዝባችን በተለይ ለልማት ተነሺዎች፣ ለአካል ጉዳተኞች፣ ለተለያየ ማህበራዊ ችግር የተጋለጡና ለሀገር ባለውለታዎች ያቀረብናቸው። በተለያየ መንገድ ደግሞ የልማት ኮሪደሮችን ስንሰራ የሚነሱ ተከራዮችና እንዲሁም የቀበሌ ቤት ላይ የሚነግዱትን ደግሞ እነኚህን ንግድ ሱቆች እንደ መንግስት እየሰራን ጭምር ነው ያቀረበን ያለነው። በዚህ ላይ ፕራይቬት ሴክተሩ የሰራውም ተደምሮ አብሮ ነው የሚታየው የቤት አቅርቦትን የሚጨምር ስለሆነ